ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ለዛሬ ይዤላችሁ የመጣ ምንድነው አርስቱ እንዳያችሁት ምንድነው ለቀን ብዙ ቪዲዮ ብንጭን ምን ችግር አለው? ይጫናልስ ወይ? ይሄ ብዙ ሰው ጥያቄ ነው። አንዳንድ ደግሞ ብዙ ኮሚኒቲ ላይ ፖስት ብናደርግ ምን ችግር አለው? እነዚህ እስኪ አንዳንድ ነገሮች ቀጥታ ከዩቲዩብ ጋር የተጻጻፍነው አለ እሱን አብረን እንይና ከዛ ጠቅለል ያለ ማጠቃለያ የሆነ ነገር እላችኋለሁ። ተከታተሉን። እሺ ዩቲዩቦች ጋር ምንድነው በየቀኑ በዩቲዩባችንም በኮሚኒቲ ብዙ ቪዲዮ ብንጭን ምን ችግር ያመጣል ብለን ጻፍን። አብሬ ነው እናንተም አንቡት። እዛ በጎንም አማርኛ ጽፌላችኋለሁ ያብራራላችሁ ሄዳለሁ ማለት ነው። አንዳንድ ሰው ምን ይላል እነሱ መልስ ሲሰጡኝ እዚህ ጋር ላብራራላችሁ። ለቀን የሚያክል ነው ለሳምንት የሚያክል ነው ምናምን ይወራል መቼም ወሬ እንወዳለን። እሺ እኔም ሰማለሁ እና ሰው ኮንፊዝ አናድርግ ፕሊዝ፣ መጻጻፍ አለብን። ከዛ ምንድነው እዚህ ጋር የተቀመጠ ገደብ አለ ወይ ለቀን ለሳምንት ለወር? ባጭሩ ምንድነው እነሱ እስኪመልሱልን ማንበብ ትችላላችሁ። ምንም ገደብ የለውም። ለቀን የቻለ 10 ይጫን 20 ይጫን። በየሰዓቱ ዜና ይዞ እየመጡ የለን። እባካችሁ ወሬ አትውደዱ። የፈለጋችሁትን ፖስት አድርጉ። በጣም ዝቅተኛ የሆኑትን ዩቲዩበሮችን አበረታቷቸው። ኮሚኒቲ ፖስት አድርጉላቸው። ገደብ የለም። 1 2 3 ገደብ የለውም። የተቀመጠ ገደብ የለም እና ዝም ብላችሁ ራሳችሁ አትፍጠሩ። 3 ነው በሳምንት 3 ነው ወር በየ3 ቀን አንዴ ነው ፖስት ማድረግ ያለብን ኮሚኒቲ ምናምን ይባላል እና ምንም ገደብ የለውም። ይህን ወቁ። በአፕሎድ በማድረግ የሚሆን ኮሚኒቲ ገደብ የለውም። ይህን አንድ በሉልኝ። ሁለተኛ በየቀን ፖስት ብናደርግ ምን ችግር አለው? እሱም አብረን እናያለን። አይታችሁ ከሆነ ትላልቅ ዩቲዩበሮች ምን ይላሉ መሰላችሁ? ይቅርታ አድርጉልኝ ያለማወቅ እንትን አላቸው። 10 ዜና ሲያነቡ ወይም ይላሉ ኖቲፊኬሽን ማይደርሳችሁ ሰዎች ስላላችሁ እባካችሁ ምን አድርጉ ይላሉ። የደወል ምልክቷን ተጫኑ ይላል። እሱ አይደለም፣ አይደርሳችሁም። ከ3 ቪዲዮ በላይ ከጫኑ አይደርሳቸውም። ለማንም ሰው ኖቲፊኬሽን ላይደርሰው ይችላል። የሚደርሳቸውም አሉ ሬር፣ ግን አይደርሰንም። እዩት። ከ3 አንቡት። እዚህ ጋር እንግሊዘኛው ምንድነው የሚለው በ24 ሰዓት ውስጥ ከ3 ቪዲዮ በላይ ከጫን ለደንበኞቻችን ኖቲፊኬሽን አይደርሳቸውም። አይታችሁ ከሆነ እባካችሁ አይደርሰን የምትሉ አላችሁ ምናምን ይላሉ። ከዜና ጋር ይቀላቅላሉ። እሱ መቀላቀልም አልነበረባቸውም። የኔ ኢሹ አይደለም፣ ግን እንደማይደርሳቸው ማወቅም አለባቸው። እነሱ ማንበብ ብቻ አይደለም እና የሆነ እንትን አላቸው፣ የሆነ ሊሚቴሽን አላቸው ባይዘወይ እና እባካችሁ ከ3 በላይ ጫኑ። ኖቲፊኬሽን የሚደርሳቸው ባይደርሳቸው ፔጅ ላይ ያዩታል እና ይህን ይመስላል ባጭሩ። የፈለጋችሁት ግን አንድ ነገር እናግራችሁ፣ ቁጥር ለማብዛት ብላችሁ የምታደርጉት ነገር የኳሊቲ ቪዲዮአችሁ ይቀንሳል። ያገኘናችሁ ዝም ብላችሁ ፖስት አታርጉ። ግን በጫናችሁ ቁጥር ደግሞ ምን ይሆናል? ኤስኢኦአችሁ በጣም ኦፕቲማይዝ ይሆንላችኋል። ቪዲዮ በጫናችሁ ቁጥር ምንድነው በጣም እንትን ይሆንላችኋል። በጣም እየታወቃችሁ ትሄዳላችሁ። ግን ለመታወቅ ብላችሁ ያልሆነ አጫኑ። ዝም ብላችሁ አገኘው ብላችሁ ቁጥር በማብዛት አይደለም። ምጥን ያለች በሳምንት 1-2 በቂ ነች። አጠር ያለች በቂ የሆነች ነገር ብጭኑ በጣም ይመረጣል ነው የምላችሁ። ጠቅለል አድርጌ ሐሳቤን ስገልጽላችሁ ማለት ነው። ሌላ አንድ ምክር የምመክራችሁ ፕሊስ የሰው ወሬ አታዳምጡ። ራሳችሁ ተጻጻፉ። ይሄው እኮ እኛ ቁጭ ሊንኩም እስራ አስቀምጥላችኋለሁ። ሊንኩ ሳይሆን እንዴት ዩቲዩብ እንደሚጻጻፍ በቀጥታ የሰራነው ቪዲዮ አለ፣ እሱም አስቀምጥላችኋለሁ። ብዙ ከ10 ምናምን ቋንቋ አለ። አረብኛ፣ ፈረንሳይኛ፣ ጀርመንኛ፣ እንግሊዘኛ የፈለጋችሁት ቋንቋ እየመረጣችሁ ተጻጻፉ። እኛ እንደተጻጻፍ ነው። ለዛሬ ይሄን ይመስላል። ከኛ ጋር ባደረጋችሁት ቆይታ እናመሰግናለን። ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም የደወሉ ምልክት ተጫኑ። ለቀጣይ ይጠቅማችኋል ብለን ያሰብነውን ይዘን እንቀርባለን። እስከዛው ሰላም ሁኑልኝ። ባባይ